እንደ ታላቅ ወንድም አሁን የምነግራችሁን 4 ነገሮች በስነ ስርዓት ማድረግ ከቻላችሁ አይ ቲንክ በህይወት የሆነ ዳይሬክሽን የሆነ መንገድ ማግኘት ትችላላችሁ ብዬ አስባለሁ። ይሄ እኔ የዛሬ 5 ዓመት 6 ዓመት አንድ ታላቅ ወንድም ኖሮኝ ቢመክረኝ የምመኘው ነገር ነው ዛሬ ለእናንተ ሼር የማደርግላችሁ። የመጀመሪያው በተሻላችሁ መጠን ማንንም ብሌም ላለማድረግ ሞክሩ። አይ ኖ ትምህርት ሲስተሙ ፌል አድርጓችሁ ሊሆን ይችላል፣ ቤተሰብ ፌል አድርጓችሁ ሊሆን ይችላል፣ ኢኮኖሚው ኤቭሪቲንግ ልክ ናቸው፣ ሎጂካሊ ምክንያት አላችሁ እነሱን ሰዎች ብሌም የምታደርጓቸው። ግን ያ ማይንድ ሴት ምንም ሰርቭ ያደርጋችሁ። ራሳችሁን በተቻለ መጠን ከኤክስኪውዞች ከምታቀርቧቸው ምክንያቶች ዲታች ለማድረግ ሞክሩ። አይምሯችሁ ብዙ ቦታ ላይ መሄድ ይሞክራል፣ ግን ምንም አይነት መልስ ላታገኙ ይችላላችሁ። ጥሩ፣ እሱ ነው የመጀመሪያው ስቴፕ፣ እሱ ነው የመጀመሪያው እርምጃ የሚሆነው። ምክንያቱም ብዙ ሰው ይብን አልጠየቀም ቀጣዩ ስቴፑ ምን እንደሆነ። ግራ መጋባታችሁ ጥሩ ነው። እንዴት እንደሆነ ሁለተኛው ምክሬ ላይ ልንገራችሁ። ኦፕሽን ከመብዛቱ የተነሳ አንዱ መጥቶ ይህን ስሩ፣ ይሄን ዴቨሎፕ ብታደረጉ፣ ይሄንን ኮይን ብትገዙ ያ ነገር በጣም